ቆይ አበድ ኤሰር እንደምንፈራው እንደ ሥጋዊ አስተሳሰብ ሳይሆን እንደ ሥጋ ደካማነት ሳይሆን እንደ መንፈሳዊነት ጥንካሬ እንደ ቅዱሳኑ አባቶቻችን ጸሎት እንደነሱ በረከት የአባቶቻችን አምላክ ጠብቆን ከከተራው እስከ ዛሬ ድረስ ያደረሰን ክብርና ምስጋና ለእሱ። አሜን። በዓላችንን አጠናቀን አክብረናል አይደል? ሦስቱንም ታቦታት በድምር ሲደመሩ ስድስቱንም ታቦታት እንደ እግዚአብሔር ፍቃድ አጠናቀን የመጨረሻው መርሃ ግብር ላይ ደርሰናል አይደል? እንደማን ፍቃድ? እንደማን ፍቃድ? ክብር ለመድኃኔዓለም። ስለዚህ እውነት እግዚአብሔር ይመስገን እንደ መንገዱ ርቀት በዚህ ሰዓት እንኳን ደርሰን ነበር። እንደ መንገዱ ርቀት ነገር ግን እንደ ደብረ ሰንበት ትምህርት ቤት የሦስቱም አድባራት ቀናነት፣ እንደ ወጣቶቹ ታታሪነት፣ እንደ አስተባባሪዎች ሁሉ ሁላችሁም የጸጥታ አካላት ጭምር ሁላችሁም ለዚህ በዓል መሳካት ባደረጋችሁት እንደ መድኃኔዓለም ቸርነት እንደ ቅዱስ ሚካኤል ረዳትነት አምና አስታውሳለሁ 11 ተኩል ወደ 12 ሰዓት አካባቢ ነው የገባው። ትናንትናም እኮ ትንሽ መሸት ብሎብናል። አሁን እንግዲህ ያው መቼም የኔ ችግር አያልቅምና በእኔ ችግር ቆያችሁ እንጂ ጥሩ ሰዓት ነው የገባነው አይደል? የማን ችግር ነው? የኔ ችግር ስላችሁ ደስ አላችሁ? ኧረ በስመ አብ የሁላችንም ችግር ነው። የማነች ቤተክርስቲያኗ? የሁላችን ነች አይደል? የአንድ ሰው ችግር እንዳታረጓት፣ የአንድ ሰው ቤተክርስቲያን እንዳታደርጓት። እሺ ይሄ ቦታው እንደ ጥምቀተ ባህሩ ተጣሎ የምታዩት አዳራሽና ቦታ የማን ነው? የእናንተ እኮ ነው። ግድ የላችሁ እግዚአብሔር አምላክን አመስግኑ። እኔ እኮ ከፊታችን አይደለም ለዛሬ ዓመት ቀርቶ ከፊታችን ጥር 21 ቀን ተከብራለች። እኔ አንድ ግለሰብ ነው ላልኖር እችላለሁ። አንድ ግለሰብ ስለሆንኩ ላልኖር እችላለሁ። ይዤው እሄዳለሁ። የሚቀረው ለእናንተ እኮ ነው አይደለም እንዴ? እስቲ ነው የምትሉ አመስግኑ እግዚአብሔር። ስለዚህ ጠቅላላ አሁን የምታዩት ከጀርባ የተገዛው የታችኛው ያምነው አይደለም የላይኛው ስንት መሰላቸው? 3 ካሬ 300 ካሬ ስንት ይሆናል? 6 ባለ 2 ሲደመርበት ባለ 200 8 ይሆናል አይደል? ስለዚህ ይሄ ከነቤቱ ጭምር ነው 800 ካሬ ነው የሚባለው። ካሬ እንደዚህ አይደለም የሚቆጠረው። 800 ካሬው ተገዝቷል። ነገር ግን ከ800 ካሬው ላይ 850 ሺህ ብር ተከፍሏል። አሁን ለጥር 30 ብቻ 150 ሺህ ብር አለብን። ሌላው ደግሞ የአንደኛው የሶስት ሰው ነው እንጂ ቀብድ የተከፈለውና ሌላ ማጠናቀን የከፈልነው አለ። የሶስት ሰው ግን ቀብድ ተከፍሎ የአንደኛው ጥር 30 ነው። ሁላችሁም እንድታውቁት እኔ ብቻ መባተት የለብኝ። የአንደኛው ሰኔ 30 ነው። የአንደኛው ደግሞ ህዳር 30 ነው 2016። በሄድም እንኳን ሁላችሁም መሄድ አለባችሁ እንድታውቁት። አሁን ሰምታችኋል አይደል? ጥር 30 150 ሺህ ብር፣ ሰኔ 30 250 ሺህ ብር አለባችሁ። ህዳር 30 ይቅርታ ህዳር ሰኔ 30 300 ሺህ ብር፣ ህዳር 30 250 ሺህ ብር። ስንት ነው ይሄ ሲደመር? 150 300 250 450 እንዴት ነው ወገን? 700 እኔ ነኝ ጆሮ ያልሰራ ላይ ማለት 7 እና 4 ተመሳስለብኝ። ይቅርታ እናንተን ለማሰናበት ቸኩዬ ነው። 750 ሺህ ብር ከዚህ ካለው ቦታ ሁሉ አለባችሁ። ሌላ ደግሞ አዳራሹን ስንሰራ ተበድረን 100 ሺህ ብር አለባችሁ። አለብኝ አለ ከዚህ 100 ሺህ ብር የአዳራሹ ከግለሰብ ነው።
የተበደርነው። በመልካም ቀናነት እስካሁን ስራው እንዲሰራ አዳራሹ ለዚህ ደረጃ እንዲደርስ ተበደረን ያደረግነው ነገር አለ። 850 ሺህ ብር በጠቅላላው አለባችሁ። እንደ እግዚአብሔር አምላክ ፈቃድ እንግዲህ ማን ይከፍለዋል? እግዚአብሔር ይከፍለዋል። አንጨናነቅ። እስካሁን ይህን ሁሉ ቦታ አምና ከ1 ሚሊዮን በላይ ነው ሂሳብ ሰርተን ለቦታው ብቻ የገዛ ነው። እናንተ ባመጣችሁት ገንዘብ ይሄን አድርገናል። ክብር ለመድኃኔዓለም ይሁን። እስከ ዛሬ ዓመት እግዚአብሔር ፈቅዶ አብረን እንሰራለን ከፈቀደ። እግዚአብሔር ደግሞ ሌላ ቦታ እንድንሰራ ወደ ሌላ ቦታ ከሄድን ያላችሁ ተዳውን ተከፍላላችሁ። ከዚህ ዓለም በሕይወት ከተለየን ቀሪው ሰው ወዳለበት የሄደው ሄደ። የራሱ ስራ ሰርቶ ሳይሰራ የሄደ ብቻ ነው ተጠያቂው። ሰርቶ የሄደው ሰው ይጠየቃል? አይጠየቅም። ያልሰራ ሰው ሳይሰራ ግን የሄደ ሰው ይጠየቃልና ሁላችሁም ያላችሁ በሕይወት ያላችሁ እስከ ዛሬ ዓመት እስከ ዳር 30 ድረስ ይሄዳ አለ። ነገር ግን 150 ሺህ ብሯና 100 ሺህ ብሯ እሷ ግን በዚህ ወር ማለቅ አለባት። ክብር ለመድኃኔዓለም ይሁን። አሁን እናንተ ያስገባችሁት ገንዘብ 38200 ብር በካሽ እዚያ ወደ ምሕረት ላይ ሰጣችሁናል። እግዚአብሔር ይመስገን። ክብር ለመድኃኔዓለም ይሁን። እንግዲህ ሀሳቤን ለመጠቅለል ነውና በእውነት እዚህ አካባቢ ያላችሁ ምዕመናን በጣም የታደላችሁ ናቸው። አንድ ካህን ለሁለት ሰው ሳይሆን ቀራል የደረሳችሁ በእውነት ሊቃውንቱ ዙሪያውን ያለው ሊቃውንት እንደው መዶሻ ይዘው ጠዋት የሚሰማራው መጋዝ ይዘው ጠዋት የሚበራው ሁሉ ጥምቀት ሲመጣ ካባውንና ነጭ በነጩን ለብሶ ከእግዚአብሔር ያገኘውን ቃለ እግዚአብሔር ይዞ እናንተን ለማገልገል ሲወጡ በጣም ልክ ናቸው ሊቃውንት። በዚህ ሁሉ ሊቃውንት ታጅባችሁና በዚህ ሁሉ ሊቃውንት በረከት ነው ያላችሁት እናንተ። ክብር ለመድኃኔዓለም ይሁን። ለምን መሰላችሁ? በየጎረቤታችሁ እናንተ ባታውቋቸው እናንተ ብትሰንፉ እንኳን እነሱ ሰዓሊ ለነ ቅድስት ሳይሉ ውዳሴ ማርያም ሳይደግሙ አይወጡም ጠዋት። ማን ይጠብቃል? የአባቶች ጸሎት ማን ይጠብቃል? እግዚአብሔር ይጠብቃል። የአባቶች ጸሎት እናንተን ይጠብቃችኋል። ማን ስለሰጣችሁ? እግዚአብሔር ሊቃውንቱ ስለሰጣችሁ ሊቃውንቱን በእውነት እንደዚህ አድርጋችሁ ስለ ሊቃውንቱ የገለጸላቸው አምላክ ለዚህ ክብር ያሰጣቸውን አምላክ እግዚአብሔር አምላክን አመስግኑት። የሶስቱ ደብረን ሰንበት ትምህርት ቤት እየታወቅ ተወልዱ ለኪ ደቂቅ ነው። እነሱንም እስቲ ሁላችሁም አመስግኑልኝ፣ አመስግኑልኝ። ከተራ ዕለት ጀምሮ ሲያገለግሉ ጎንበስ ቀና ሲሉ እስካሁን ድረስ በጥበቃ አካላት ተሰማርተው እስከዚህች ሰዓት ድረስ ከኛው ጋር ተሰልፈው ያሉትን እስቲ አንድ ጊዜ አመስግኑ። የጸጥታ አካላት እግዚአብሔር ይመስገን። ስለዚህ እስቲ ደግሞ በእውነት የምታመሰግኑት ሰውን አይደለም እግዚአብሔርን ነው፣ ልቦና ስለሰጠን። የጸጥታ አካላት ሆኖ ለመጠበቅ ልቦና ሲሰጠን ነው። ምንጣፍ ለማንጠፍም ልቦና ሲሰጠን ነው። አይምሮ ሲከፍትልን ነው። ለመዘመርም እንደዚያው